ሰላም ቤተሰቦቻችን እንደምን አላችሁ? ዛሬ ባዮሎጂ ግሬድ 12 ዩኒት 1 ከባለፈው የቀጠለ ክፍል ይዘንላችሁ መጥተናል። ከባዮሪሜዲሽን እንጀምራለን። ባዮሪሜዲሽን is use of living organisms or their products for the detoxification, environmental and degradation of pollutants. ባዮሪሜዲሽን ማለት ማይክሮቦችን or living organismዎችን በመጠቀም ዲቶክሲፋይ የሚደረግበት ፕሮሰስ ነው። ይሄ ማለት ቶክሲክ ሰብስታንሶችን ወደ ነን ቶክሲክ ሰብስታንስ የሚቀየርበት ሂደት ነው ማለት ነው። እንዲሁም ደግሞ ፖሊታንቶች ዲግሬድድ የሚሆኑበት ነው። Today many pollutants are degraded with the help of saprophytic microbes. This process is known as biodegradation. So biodegradation የምንለው ራሱን የቻለ ፕሮሰስ አለ። እሱ ደግሞ ምንድነው? ፖሊታንቶች ዲግሬድድ የሚሆኑበት ነው። በሳፕሮፋይቲክ or anywhere ሊገኙ በሚችሉ ማይክሮቦች ዲግሬድ የሚሆንበት ፕሮሰስ ነው ማለት ነው። genetically engineered metabolically break down toxic pollutants into harmless compound and used to clean up pollutants from the environment. ምንድነው ይሄን ስራ ሊሰሩ የሚችሉት? ጄኔቲካሊ ኢንጂነርድ የሆኑ ማይክሮቦች ናቸው ማለት ነው። ቶክሲኮችን ወደ ነን ቶክሲክ ማቴሪያል የሚቀይሩት ወር ኮምፓውንድ እንዲሁም ደግሞ ፖሊታንቶችን ከኢንቫይሮንመንት ክሊን አፕ የሚያደርጉት ማለት ነው። ፎር ኤግዛምፕል ሜርኩሪ ሬዚስታንስ ባክቴሪያ የምንለው አለ። ይህ ሜርኩሪ ሬዚስታንስ ባክቴሪያ ሜታሊክ ሜርኩሪን ወደ ነን ቶክሲክ ኮምፓውንድ የሚቀይር ነው። ሜታሊክ ሜርኩሪ ምንድነው? ነርቨስ ሲስተምን ዳሜጅ ሊያደርግ የሚችል ኮምፓውንድ ነው እና እሱን ወደ ምን ይቀይረዋል? ወደ ነን ቶክሲክ ይቀይረዋል። During bioremediation via microorganisms, enzyme produced by a microorganism modify a toxic pollutant by transferring. It is called biotransformation. Biotransformation የምንለው ሂደት ደግሞ ምንድነው? በባዮሪሜዲሽን ጊዜ ባዮሪሜዲሽን በማይክሮኦርጋኒዝም በሚከናወንበት ጊዜ ማይክሮኦርጋኒዝሞቹ ምን ይደረጋል? ኢንዛይም ፕሮዲውስድ ይደረጋል እና የፕሮዲውስድ የሚሆነው ኢንዛይም ደግሞ ቶክሲክ ፖሊታንቶችን ሞዲፋይ አድርጎ ትራንስፈር ያደርጋል እና የፕሮሰስ ነው ባዮትራንስፎርሜሽን የሚባለው ማለት ነው። ኦኬ ሌላው ደግሞ ባዮፊውልስ ነው። the need to become independent of fossil fuels is driven by both political and environmental concerns. This has accelerated interest in and use of biofuels. Fuel chiefly ethanol that is obtained by the fermentation of plant material. ምንድነው የባዮፊውልስ ያው ተፈላጊነቱ ከጊዜ ወደ ጊዜ እየጨመረ የመጣ ነው። እንዲሁም ባዮፊውልስ ኖርማሊ በፎሲል ፊውሎች ላይ ዲፔንድ የሆነ አይደለም ነው። ኢንዲፔንደንት ኦፍ ፎሲል ፊውል ነውና ባዮፊውሎች ኢንተረስቱ በጣም እየጨመረ የሚገኝ ሲሆን ለምሳሌ ኢታኖልን መጥቀስ ይቻላል እና ከምንድነው ኦብቴን የሚደረገው ስንል ደግሞ ferment of plant material ነው። የፕላንት ማቴሪያሎች fermentation ምን ሊለው ይችላል? ፕሮዲውስ ያደርጋል ማለት ነው። While corn is currently the substrate of choice, the use of crop residue could significantly boost biofuel yields. Crop residues are the plant material that is usually left in the field after harvest and it consists of cellulose and hemicellulose ይላል እና እንደ ሮ ማቴሪያል የሚያገለግል ወይም ደግሞ ፈርመንት የሚሆነው ማን ነው ስንል የክሮፕ ሬሲጁ ነው። ይሄ ደግሞ መቼ ይገኛል ስንል after harvest ነው። ክሮፑ ከደረሰ በኋላ ሃርቨስት ከተሰበሰበ በኋላ የሚገኘው ሪሲጁ ነው ማለት ነው እና በዚህ ነው ፈርመንቴሽኑ የሚከናወነው እና በዚህ ሰዓት በውስጡ ምንን ይዟል ስንል ይህ ሪሲጁ ሴሉሎስ እና ሄሚሴሉሎስ የተባሉ ነገሮችን ይዟል። These polysaccharides are polymers of 5 different hexose, pentose, glucose, mannose, galactose, xylose and arabinose. ይህኛው እነዚህ ሴሉሎስ እና ሄሚሴሉሎስ የምንላቸው ፖሊሳካራይዶች በውስጣቸው ደግሞ እነዚህን ፖሊመሮች የያዙ ናቸው። የነዚህ የአምስቶቹ ምንድናቸው? ፖሊመር ናቸው ማለት ነው። While no microorganism naturally ferments all 5 sugars, a Saccharomyces cerevisiae strain has been engineered to ferment xylose and E. coli strain that helps Xymonas mobilis gene is able to ferment all these sugars. ምንድነው ማንኛውም ኦርጋኒዝም አሁን አንድ ኦርጋኒዝም አምስቱንም ሹገሮች ፈርመንት ማድረግ አይችልም ነው። ለእያንዳንዱ ሹገር
ምን አለው ማለት ነው የራሱ የሆነ ማይክሮብ አለው ለምሳሌ ሳክሮማይሰስ ሴሬቪዚ እና ኢኮላይ የተባሉት ባክቴሪያዎች አሁን ሳክሮማይሰስ ምንን ዛይሎዝን ፈርመንት ያደርጋል ኢኮላይ ደግሞ ዛዮሞናስ ሞቢሊስ የተባሉ ያደርጋል ማለት ነው ስለዚህ ሁሉም ማለትም አንድ ማይክሮብ አምስቱንም ሹገሮች ፈርመንት ማድረግ አይችልም ማለት ነው Another area of research focuses on degrading the cellulose and hemicellulose to release these monomers. This is commonly done by heating the plant material and treating it with acid, which is both expensive and corrosive. ሌላ መንገድ ደግሞ አለ ነው ያው እዚህ ጋር ፈርመንት የሚደረግበት ምክንያት ምንድነው ስንል የሴሉሎሱን እና የሄሚሴሉሎሱን ምን ማድረግ ነው ዲግሬድ ማድረግ እና የሌላው መንገድ ደግሞ ምንድነው ሞኖመሮቻቸው ሪሊዝ እንዲሆኑ ማድረግ ነው ይህ በምን ይሆናል ስንል አንያ የፕላንቱ ማቴሪያል ሂት በማድረግ ሙሉ ለሙሉ ሂት በማድረግ ወይም ደግሞ በአሲድ ትሪት በማድረግ ነው ነገር ግን ይሄኛው ውድ ነው ፕላስ ደግሞ ኮረሲቭ ነው ማለት ነው work to harvest cellulose and hemicellulose producing fungi as well as bioprospecting for enzymes from the Thermoacidophilus are ongoing in an effort to replace the harsh thermochemical approach with a biological treatment. ሌላው ደግሞ ሴሉሎስን እና ሄሚሴሉሎስ ሃርቨስት በሚደረጉበት ሰዓት ፈንጋይም ፕሮዲውስ ለማድረግ እንዲሁም ደግሞ ለኢንዛይሞች ፕሮስፔክቲንግ ይሆናል ማለት ነው ይሄም ደግሞ ከቴርሞ አሲዶፊለስ ያለ ኢፎርት ሊፈጥረው ይችላል ማለት ነው Okay, ሌላው biogas production ነው የምናየው biogas is produced by bacteria and archaeans from organic matter in ferments biogas በዋናነት ፕሮዲዩስ የሚሆነው በአርኪያ ነው ግን ሁለቱም አለበት ባክቴሪያም አርኪያም ነው ኦርጋኒክ ማተርን ፈርመንት የሚያደርጉት biogas is a combustible gas produced from the anaerobic breakdown of organic matter such as manure waste plant matter from crops and household organic waste by activities of microorganisms. Biogas indeed produced ይሆናል አንደኛ anaerobically breakdown of organic matter ነው organic matter ከምንላቸው ከፕላንት የሚወጡ ዌስት ፕላንት ማተሮች ሊሆኑ ይችላሉ ማኒዮር ሊሆን ይችላል እንዲሁም ደግሞ ማኒዮር የምንለው ከአኒማል የሚመጣ እንዲሁም ደግሞ ሃውስሆልድ ኦርጋኒክ ዌስቶችም ሊሆኑ ይችላሉ እነዚህ ነገሮች በማይክሮቦች አማካኝነት በእነሱ አክቲቪቲ አማካኝነት ባዮጋዝን ፕሮዲዩስ ሊያደርጉ ይችላሉ ማለት ነው depending on the construction of the fermenter biogas mostly methane with some carbon dioxide through the other gases present እንዳለው ፈርመንተሩ እንደሚፈጥረው ዲፔንድ ይሆናል እንጂ ባዮጋዝ በአብዛኛው ሚቴንን ፕሮዲዩስ ያደርጋል ካርቦን ዳይኦክሳይድ እና የተለያዩ ጋዞችን ፎርም ሊያደርግ ይችላል ማለት ነው Three different communities of anaerobic microbes are required. First, ሶስት አይነት ግሩፖች አላቸው የመጀመሪያው ግሩፕ converts the raw የማለት ይሄ ግሩፕ ማለት production of biogas የሚያሳይ ነው ማለት ነው converts the raw organic waste into mixture of organic acids alcohol hydrogen and carbon dioxide የመጀመሪያው ስራው የመጣውን raw material ይሄ ማለት ከፕላንቶች የመጣው waste ሊሆን ይችላል ማኒዩር ካኒማል ያለውን እንዲሁም household wasteዎች ሊሆን ይችላል እነሱን ሚክስ into a mixture of ወደ organic acid ወደ alcohol እና ወደ hydrogen ደግሞ carbon dioxide convert ያደርጓቸዋል መጀመሪያ ላይ ከዛ ሁለተኛው stage ላይ ሲገባ the organic acid and alcohol from the first stage to produce acetate carbon dioxide and hydrogen ከዛ first stage ላይ mix ወደ mixture የተቀየረው organic acid ይሆናል ወይ alcohol የሆኑት ይመጡና እዚህ ጋር ደግሞ አሲቴትን ካርቦን ዳይኦክሳይድ እንዲሁም ሃይድሮጅንን ምን ያደርጋሉ ፎርም ያደርጋሉ ማለት ነው the third or last group are archaea called methanogens እዚህ ጋር ደግሞ ያሉት ምን ይባላሉ አርኪያዎች ናቸው ሜታኖጅኖች ናቸው ሜታኖጅን ምንም ፎርም ሚቴን ጀነሬት የሚያደርጉ ናቸው ማለት ነው ሚቴንን ጀነሬት የሚያደርገው አርኪያ ነው የሚቴን ፕሮዳክሽንስ ላይ በሁለት አይነት መንገድ አለ ሁለት ሪአክሽኖች አሉ በዋናነት የመጀመሪያው ካርቦን ዳይኦክሳይድ እና ሃይድሮጅን አንድ ላይ ሚክስ በመሆን ሚቴን ፕላስ ወተርን ፎርም ያደርጋሉ በሪዳክሽን ኦፍ ካርቦን ዳይኦክሳይድ ነው ይሄ ፎርም የሚሆነው ሁለተኛው ደግሞ አሲቲክ አሲድ በስፕሊት ሲሆን ወደ ሚቴን እና ካርቦን ዳይኦክሳይድ ይቀየራል ማለት ነው ስለዚህ በሁለቱ ፕሮሰሶች ሚቴን ፕሮዲዩስድ ይሆናል ማለት ነው
ኦኬ ሌላው አድቫንቴጅ ኦፍ ባዮጋዝ ነው። ባዮጋዝ ለምንድን ነው የሚጠቅመው ስንል አንደኛ ባዮጋዝ is a fuel used to cook food and as a light lamps ያው ባዮጋዝ as a fuel ነው ሶ ለምን ያገለግለናል ስንል የተለያዩ ምግቦችን ኩክ ለማድረግ እንዲሁም ደግሞ ለመብራትም ያገለግላል። slurry left after biogas production forms a soil conditioner or manure ከዛ ከባዮጋዝ ፕሮዳክሽን በኋላ ደግሞ የሚመጣው ማኑር ወይም ደግሞ ይሄ ለሶይል ኮንዲሽነር ያገለግላል ማለት ፈርቲሊቲውን እንዲጠብቅ ያደርገዋል። much cheaper than liquefied petroleum gas for use home use ምንድነው በቤት ውስጥ ምናምን በቀላል መንገድ የምንጠቀመው ከሌሎቹ ቺፕ ስለሆነ በደንብ available ነው ማለት ነው። ኦኬ ሌላው ደግሞ የምናየው ስለ ኮምፖስቲንግ ነው። Composting is aerobic microbial deriving process that converts solid organic wastes into stable, sanitary, humus-like material that has been considerably reduced in bulk and can be safely returned into the environment. Composting የምንለው ምንድነው ስንል aerobic የሆነ ፕሮሰስ ነውና በaerobic ማይክሮባሎች ሶሊድን ወደ ምንድነው ኮንቨርት የሚያደርጉት ወደ ኦርጋኒክ ዌስት ነው። ሶሊድ ማተርን ወደ ኦርጋኒክ ዌስት የሚቀይሩበት መንገድ ነው ማለት ነው። ይሄም ስንል ደግሞ ወደ ሶሊድ ኦርጋኒክ ዌስትን ወደ ስቴብል ወደ ሳኒተሪ እንዲሁም ሂውመስ ላይክ ማቴሪያል ኮንቨርት የሚያደርጉበት መንገድ ነው ማለት ነው። To be totally effective, it should only use all substrate readily decomposable solid organic waste. ምንድነው ሙሉ ለሙሉ ስራው ኢፌክቲቭ እንዲሆን የሚጠቀመው ዲኮምፖዝ የሚሆኑ ኦርጋኒክ ዌስቶች ነው። በቀላሉ ዲግራይድድ መሆን የሚችሉ ነገሮች ነው ማለት ነው የሚጠቀመው። In a large scale operation using largely domesticated solid organic wastes, the final product is most used for soil improvement. ይህን ካረገ በኋላ መጨረሻ ላይ የሚያገኘው ፋይናል ፕሮዳክት ደግሞ ምን ለመጠበቅ ይረዳል ነው ሶይል ኢምፕሩቭመንትን ለመጨመር የሚረዳ ነው። but in more specialized operation using specific organic raw substrates straw animal manures etc the final product can become the substrate of worldwide commercial production of the mushroom agaricus ቢስፖርስ ይላል። ምንድነው በአንዳንድ ስፔሻላይዝድ በሆኑ ኦፕሬሽኖች አማካኝነት ደግሞ የሮ ሰብስታንሶቹ የሚያመጡት ፋይናል ፕሮዳክት ለኮሜርሻል ፕሮዳክሽን ለመሽሩም ምናምን የመሳሰሉት ነገሮችንም ፎርም የማድረግ ሁኔታ አለው ማለት ነው። Composting has only recently become a serious waste management technology and both theoretical and practical development of technology is still in its infancy. ምንድነው ያው ኮምፖስቲንግ በአሁኑ ጊዜ ያው ዌስት ማኔጅመንት ቴክኖሎጂ በመባል ይመደባል። ይሄ ማለት ያው የተለያዩ ነገሮችን በመጣል ወይ ደግሞ ኢንቫይሮንመንትን የሚበክሉ ነገሮችን ፕሮቴክት ለማድረግ ኮምፖስቲንግ የራሱ የሆነ አስተዋጽኦ አለው ማለት ነው። The primary aim of composting operation is to obtain a limited time within limited final compost with a desired product quality. አላማው ምንድነው ማለት ነው ባለው በሊሚትድ ታይም በሊሚትድ ኮምፖስት የተፈለገውን ያህል ዲዛይርድ የሆነውን ኳሊቲ በተፈለገው ምርት ላይ ለማምጣት ነው ማለት ነው። Composting is carried out in a packed bed of solid organic particle in which the indigenous microbes will grow and reproduce. So composting በምን ይከናወናል ስንል ፓክድ በሆኑ solid organic particles ነው ማለት ነው። Free access to air and essential requirements, the starting material are arranged in static piles, windrows, airlet piles or covered tunnels or in rotating bioreactor drums or cylinders. So ምንድነው በቂ የሆነ አየር እንዲያገኝ ለመስራት የሚያስፈልጉ ማቴሪያሎች ናቸው ማለት ነው የተጠቀሱት። Some form of pre-treatment of waste may be required such as particle size reduction of shearing or grinding. እሱን ከመስራታችን በፊት ደግሞ ፕሪትሪትመንት ደግሞ የሚታየው ወይም የሚያስፈልጉት ነገሮች ምንድናቸው ስንል አንደኛ የምንጠቀምበትን ሳይዝ ሪዱስ ማድረግ ነው። ይሄም ደግሞ ግራይንድ በማድረግ ሊሆን ይችላል እንዲሁም ሽሪዲንግ በማድረግ ሪዱስድ ማድረግ ነው ማለት ነው ዋናው ሀሳቡ።
እሺ ሌላው ደግሞ የምናየው application in industry ነው። applications in industry first ላይ enzymes እናያለን። enzyme can be produced by commercial fermentation using readily available feedstocks such as corn, steep liquor or molasses. ኢንዛይሞች በኮሜርሻል ፈርመንቴሽን ጊዜ በኮሜርሻል ፈርመንቴሽን ፕሮዲውስድ ይሆናሉ። እንዴት ስንል ያው ከኮርን ስቲፕ ሊኩር ከተባለና ከሞላሰስ ፕሮዲውስ መደረግ ይችላሉ ነው። ፈንጋይ አስፓራጂለስ ኦር ባክቴሪያ ደግሞ ባሲለስ are two of the most common organisms used to produce the enzyme. ኢንዛይምን ፕሮዲውስ ለማድረግ ከሚረዱ ማይክሮቦች መካከል ፈንጋይ አስፓራጂለስ ይጠቀሳል። እንዲሁም ደግሞ ባክቴሪያ ባሲለስ አለ። Organisms are selected because they are non-pathogenic and do not produce አንቲባዮቲክስ ኢንዛይምን ፕሮዲውስ ማድረግ የሚችሉ ኦርጋኒዝሞች ሰሌክትድ ይደረጋሉ። ይሄም ምን የሆኑ ተብለው ነን ፓቶጄኒክ እና አንቲባዮቲኮችን ፕሮዲውስ ማድረግ የማይችሉ ተብለው ተመርጠው ነው ማለት ነው። The fermentation process is similar to the described for penicillin. If the enzymes are extracellular, then the liquid feedstock is filtered from the organism and the enzyme is extracted. ኢንዛይሙ ኤክስትራሴሉላር ወይም ዊዛውት ደ ሴል ያለ የሚኖር ኢንዛይም ከሆነ ምንድነው የሚሆነው ማለት ነው? ሊኩዊድ ፊድ ስቶኩ ፊልተርድ ይሆናል። ከኦርጋኒዝሙ ይለይና ፊልተርድ ሆኖ ኢንዛይሙን ፕሮዲውስ የሚያደርግ ነው። if the enzyme is intracellular, the microorganisms have been to be filtered from the feedstock. They are then crushed and the enzyme extracted with water or other solvents. ይሄ ደግሞ ኢንትራሴሉላር ደግሞ ዜኔሴል ደግሞ ከሆነ ምንድነው የሚሆነው ማለት ነው? ማይክሮኦርጋኒዝሙ ከፊድ ስቶኩ መጀመሪያ ፊልተርድ ይሆናል። ከዛ በኋላ ክረሽድ በመሆን ፊልተር ከሆነ በኋላ ክረሽድ ይሆንና ኢንዛይምን ለብቻው ሳይሆን ከወተር ጋር እንዲሁም ደግሞ ከተለያዩ ባይ ፕሮዳክቶች ወይም ከሶልቨንቶች ጋር ፕሮዲውስ የሚያደርግ ነው ማለት ነው። some commercial uses of enzyme ስና የመጀመሪያው ፕሮቴዝ የሚባለው ነገር in washing powders for dissolving stains from example egg, milk, blood, removing hair and animal hides, cheese manufacture, sterilizing meat. ፕሮቴዝ የምንለው ኢንዛይም as a washing powder ያገለግላል። የተለያዩ ስቴኖችን ምናምን ዲዞልቭ ለማድረግ የሚረዳ ነው ማለት ነው። እነዚህ ሚልክ ብለድን እንዲሁም የተለያዩ ሄሮችን ሪሙቭ ለማድረግ የአኒማል ሃይድ ከአኒማል ላይ ምናምን ሄሮችን ሪሙቭ ለማድረግ የሚጠቅም ነው። ሌላው ሊፔዝ የምንለው አለ። ይሄ ሊፒድ ነው። flavor enhancer in cheese in washing powders for removal fatty stains. ያው ሊፔዝ ከሊፒዶች ጋር ከፋቶች ጋር የተገናኘ ስለሆነ ምን የሚያደርግ ነው ማለት ነው? በቺዝ ላይ ፍሌቨራል የሚሰጥ ነው። እንዲሁም ደግሞ ፋት የሆኑ ስቴኖችን ደግሞ ክሊር ለማድረግ ሪሙቭ ለማድረግ የሚጠቅም ነው ማለት ነው። ሌላው ፔስቲኔዝ የምንለው አለ። ይሄ ደግሞ ክላሪፊኬሽን ኦፍ ፍሩት ጁስስ ማክሲማይዚንግ ጁስ ኤክስትራክሽን ፍሩት ጁሶችን ከፍሩት የሚወጡ ጁሶችን ክላሪፋይ ነው ማለት ነው። ሌላው አማይሌዝ ነው። ፕሮዳክሽን ኦፍ ግሉኮስ ፍሮም ግሉኮስን ፎርም ያደርጋል። ከስታርችን ብሬክ ዳውን በማድረግ ግሉኮስን ፎርም የሚያደርግልን ነው ማለት ነው። ሌላው ደግሞ የምናየው applications in agriculture ነው። first biopesticide. These are defined as a biological agents such as bacteria, fungi, virus or their components which can be used to kill a susceptible insect. ምንድነው ፔስቲሳይዶች? ፔስትን የሚገሉ ናቸው። ለፔስቶችን ኪል የሚያደርጉ ናቸው። It has been a long-term interest in the use of bacteria, fungi and virus as bioinsecticide or biopesticide. ምንድነው ይሄ bioinsecticide or pesticide የተሰራው በማይክሮቦች ነው። በእነዚህ use of bacteria, fungi, virus ምናምን በማድረግ የተሰራ ነው ማለት ነው። ሌላው ደግሞ insect resistance crops ናቸው። Another important agricultural development is that of genetically modified plants protected against attack by insect pests. እንዴት ነው insect resistance crop የሚፈጠረው ስንል በgenetically modified በሆኑ ፕላንቶች or genetically engineering የተሰራባቸው ፕላንቶች ናቸው ማለት ነው። ለምሳሌ ሜዝን ስናይ is protected against the corn borer which eats the leaves of the plant and the burrs into the stalk, eating its way upwards until the plant cannot support there. አሁን ለምሳሌ ሜዝን ብናየው
ማንን አጌንስት የሚያደርግ ነው? ኮርን ቦረርን አጌንስት ያደርጋል። እሱ ሊቮቹን ምናምን በመብላት እንዲወድም የሚያደርገው ነውና እሱን ምን ለማድረግ ይረዳል? አጌንስት ለማድረግ። እንዲሁም ኮተንን ብናይ ፕሮቴክትድ አጌንስት ፔስትስ such as ቦል ዊቭልን ፕሮቴክት የማድረግ ችሎታ አለው ማለት ነው። ኢንሴክት ሬዚስታንስ tobacco also exists and it's protected against the tobacco bedworm, but as yet it has not been grown commercially. ሌላው ቶባኮ የምንለው አለ። ይህም ቶባኮ bedworm የተባለውን ምን ማድረግ ይችላል? ፕሮቴክት ማድረግ የሚችል ነው ማለት ነው። ፔስት ሬዚስታንስ genetically modified crops, primary cotton and maize, have been genetically modified, so they are toxic to certain insects. ስለዚህ genetically modified ስለሆኑ ለኢንሴክቶች ምንድናቸው ማለት ነው? ቶክሲክ ናቸው። እነሱን አታክ እንዳያደርጓቸው አጌንስት የማድረግ ችሎታ አላቸው ማለት ነው። The most likely detrimental effects on environment of growing an insect resistant crop መኖሩ ምንድነው ጥቅሙ ስንል the evolution of resistance by the insect pests። ስለዚህ አሁን ሬዚስታንስ የሚያደርጉ ክሮፖች ከተፈጠሩ ኢንሴክት ሬዚስታንስ ማድረግ የሚችሉ ከተፈጠሩ ከዚህ በኋላ ኢቮሉሽናቸውን በዛው ልክ እየቀጠለ ነው የሚሄደው ነው። many may damage other species of insects። ብዙ ኢንሴክቶችን ምን ያደርጓቸዋል? ዳሜጅ ያደርጓቸዋል። ምክንያቱም እነሱን ለመብላት ሲሄዱ ራሳቸው ስለሚጎዱ። transfer of the added gene into other species of plant። ለሌሎች ፕላንቶች ደግሞ ምን ጄናቸውን ትራንስፈር ያደርጋሉ ማለት ነው። ያው ጄኔቲካሊ ሞዲፋይድ ይደረጋል። በእነሱ ላይ በመነሳት ሌሎች ፕላንቶችን ማድረግ ይችላሉ ማለት ነው። ኦኬ ሌላው ደግሞ ፔስት ሬዚስታንት ክሮፕስ ናቸው። ፔስት አታክ is one of the very common problems in a number of different crops all around the globe. These crops may include fodder crops or other crops for the purpose of getting food. Pest resistant crop ምንላለን? ፔስቶች ደግሞ ያው ከክሮፖች ጋር አንድ ላይ በመብቀል የነሱን nutrients ምን የሚያደርጉ ናቸው? የሚሻሙ ናቸው ነው። One of the example of such crops is BT cotton. BT cotton ወይም ደግሞ Bacillus thuringiensis የምንለው ኮተን አለ። BT inserted in crop gene of BT inserted in the crop cotton in order to development of certain protein in it. The protein delta endotoxin is a very toxic to a number of different insects. ምንድነው የሚያደርገው? ኢንሰርት ይደረግበታል። ምንድነው እንዲገባበት የሚደረገው? ይሄ ኮተኑ ላይ ቢቲ የተባለ ጂነስ አለ ማለት ነው። እና እሱ ጂነስ ደግሞ የራሱ ኢንዶቶክሲን የሆነ ፕሮቲን ይዛል። እሱ ደግሞ ቶክሲክ የሆነ ነው እና የተለያዩ ኢንሴክቶችን ፔስቶችን ምን እንዳይሉት አጌንስት ፕሮቴክት እንዲያደርግ የሚረዳው ነው ማለት ነው። with the aid of biotechnology the developed BT cotton leads to the less pest attack, ultimately leading to a significant more production. ስለዚህ ይህ BT cotton ፕሮቲኑ ስለገባበት ፕሮቴክት እንዲያደርግ አጌንስት እንዲያደርግ ፔስት ሬዚስታንት ክሮፕ እንዲፈጠር ምክንያት ይሆናል ማለት ነው። ሌላው ደግሞ transgenic animals ናቸው። Although several recombinant proteins used in medicine are successfully produced in bacteria, some proteins require an eukaryotic animal host for proper processing. For this reason, the desired genes are cloned and expressed in animals such as sheep, goats, chickens, and mice. Transgenic animal ደግሞ ስንል ምንድነው? የተለያዩ ሪኮምቢናንት ፕሮቲኖች ወይም ደግሞ ኖርማሊ አሁን ጄኔቲክ ኢንጂነሪንግ የሚከናወነው ከምኖች ነው? ከአንዱ ስፒሺስ ወደ ሌላኛው ነው አይደለም? ሶ አሁን እዚህ ጋር ሪኮምቢናንት ፕሮቲኖች ምንድነው used in a medicine are successfully produced in bacteria. በባክቴሪያ ላይ ምንድነው ባክቴሪያን ፕሮዲዩስ ለማድረግ የሚረዱ ናቸው። ይህ ማለት አንዳንዶቹ በባክቴሪያ ውስጥ ፕሮዲዩስድ ይሆናሉ ነው። አንዳንዶቹ ፕሮቲን ደግሞ ምን ይፈልጋሉ? ዩካሪዮቲክ የሆኑ አኒማሎችን ይፈልጋሉ። ትክክለኛ የሆነ ፕሮፐር የሆነ ፕሮሰስ እንዲኖር ዩካሪዮቲክ ምን ይፈልጋሉ? አኒማሎችን ይፈልጋሉ ማለት ነው። በዚህ ምክንያት ደግሞ ኖርማሊ ከምን አኒማሎች ነው የትራንስጄኒክ ወይም ደግሞ ሪኮምቢናንት ፕሮቲን የሚከናወነው ስንል ከሺፕ፣ ከጎት፣ ከቺክን ኤንድ ከማይስ ነው ማለት ነው። animals that have been modified to express recombinant DNA is called transgenic animal። ይሄ ነው አይደለ?
ምንድነው አኒማል ሞዲፋይ እንዲሆን የሚያደርገው ሪኮምቢናንት ዲኤንኤ ለማድረግ የሚረዳው ምንድነው ትራንስጄኒክ አኒማሎች እንላቸዋለን ማለት ነው። several human proteins are expressed in the milk of transgenic sheep, goats, and some are expressed in the eggs of chickens. Mice have been used extensively for expressing and studying the effects of recombinant gene and mutation. ስለዚህ እነዚህ ደግሞ ከሂውማንም ጋር ያላቸው ነገሮች ጋር ወደ ተመሳሳይነት ስላለው የሚወሰደው ሪኮምቢናንቱ ከዛ ጋር ይመሳሰላል። ብዙ ጊዜ መድኃኒቶች ምናምንም ማይዞች ላይ የሚሞከሩት በዚህ ምክንያት ነው ማለት ነው። ብዙ የሆኑ ኤክስፐሪመንቶች የሚሰሩት ሪኮምቢናንት ጂኑ ምናምን ከሂውማን ጋር ተመሳሳይነት ስላለው ነው ማለት ነው። Okay, ሌላው transgenic plants ነው። Manipulating the DNA of plants, that is, creating genetic modified organisms has helped to create desirable traits. ይህ ደግሞ ምንድን ነው? genetic modification መስራት፣ genetically modified ማድረግ ለምን ይጠቅማል ሲል ለምን ይላል? ዲዛይረብል የሆነውን ትሬት ከፕላንቶቹ እንድናገኘው ነው። ለምሳሌ ዲዚዝ ኤንድ ሮት ሬዚስታንስ እንዲሆን፣ ሄርቢሳይድ ኤንድ ፔስቲሳይድ ሬዚስታንስ እንዲሆን። አሁን የቅድሙን ስናይ ሞዲፋይድ ስለሆነ ነው አይደለ? ያ ኮተን ቢቲ ኮተን ፕሮቴክት ማድረግ የቻለው ፔስቶችን ልክ እንደዛ ቤተር ኒውትሪሽናል ቫሊዩ እንዲኖረው ፕሮዲውስ ፋርማቴሽሳልስ ቤተር ሼፍ ላይፍ እንዲጠቅም ይረዳል ማለት ነው። plants that have received recombinant DNA from other species is called transgenic plant ይባላሉ። ከሌሎች ስፒሺሶች ከሌሎች ስፒሺሶች ጄኔቲክ ማቴሪያልን ተቀብለው ወይ ደግሞ ሪኮምቢናንት ዲኤንኤ ሪሲቭድ ያደረጉ ትራንስጄኒክ ፕላንትስ ይባላሉ ማለት ነው። ሌላው ደግሞ ክሎኒንግ ነው። ክሎኒንግ is the method of producing identical copies of genes, cells or organisms. The product of cloning is called a clone. ክሎኒንግ ማለት አይደንቲካል ኮፒ መፍጠር ነው። ከፓረንት በመውሰድ ተመሳሳይ ኮፒ በጂንም በሴልም በኦርጋኒዝምም ተመሳሳይ እንዲሆኑ ማድረግ ነው። clone is a group of genetically identical organism or cell produced by either by sexual reproduction or artificial by cloning techniques. So cloning ጄኔቲካሊ አይደንቲካል ነው። በቃ ከፓረንቱ ጋር ተመሳሳይ የሆነ ጂን ሴል ኦርጋኒዝምን ይዞ ነው የሚመጣውና ይህም ፕሮዲውስ የሚሆነው በሴክሹዋል ሊሆን ይችላል፣ በሴክሹዋል ሪፕሮዳክሽን ሊሆን ይችላል፣ እንዲሁም ደግሞ በአርቲፊሻል ሜተድ በክሎኒንግ ቴክኒኮችም ፕሮዲውስ ሊደረግ ይችላል ማለት ነው። the main advantage of these techniques is that they can make large number of plants or animals which have exact copies of parents with a desirable characteristic. አሁን ለምሳሌ በአርቲፊሻል የሚሰሩ ከሆነ ሰዎች የሚሰሩት ከሆነ ምንድነው ፓረንቶቹን ያዩና ፓረንቶቹ ጥሩ የሆነ ካራክተሪስቲክ or desired የሆነ ትሬት ካላቸው ቆንጆ የሆነ ትሬት ያላቸው ከሆኑ ሁለቱን ምን ያደርጓቸዋል ማለት ነው በአርቲፊሻል ክሎኒንግ ቴክኒክ የራሳቸውን አይደንቲካል ኮፒ ፕሮዲውስ እንዲያደርጉ ይረዳቸዋል ማለት ነው። ስለዚህ ብዙ ላርጅ ነምበር ኦፍ ፕላንት ኤንድ አኒማል እንዲፈጠሩ ያደርጋልና ብዙ ነገሮችን ሪዚስት ማድረግ እንዲችሉ ጥሩ ትሬት እንዲኖራቸው ያስችላል ማለት ነው። ይሄ ነው የክሎኒንግ ቴክኒክ። ሌላኛው ደግሞ የምናየው biological warfare ይባላል። biological warfare also known as a germ warfare is the use of biological toxins or infectious agents such as bacteria, virus and fungi which the intent of kill or injure humans, animals or plants act of a war. ምንድነው biological warfare ደግሞ የምንለው biological ቶክሲኖችን በመጠቀም ወይም ደግሞ እነዚህ ኢንፌክሽንስ ኤጀንት ኢንፌክሽንን ኮዝ የሚያደርጉ ነገሮችን በመጠቀም ሂውማኖችን or አኒማሎችን or ፕላንቶችን ዳሜጅ የሚያደርጉ ኪል የሚያደርጉ ነገሮች ናቸው። The act of bioterrorism can range from a simple hoax or prank to the actual use of these biological weapons. Biological agents may be used for an isolated assassination or the cause disease to thousands. ምንድነው ይህ ባዮሎጂካል ኤጀንት ምን ሊያመጣ ይችላል ስንል አይዞሌት አድርጎ ሊያወድም ይችላል ወይ ሊገል ይችላል ወይም ደግሞ የብዙዎችን ሞት 1000
የታውዘንድ ዴይዝ ሊያስከትል ይችላል ማለት ነው። A number of nations have or are seeking to acquire biological warfare agents if the environment is contaminated. A long-term threat to the population could be created. ይህ መንገድ ደግሞ ሌላው ምንድነው? ኢንቫይሮንመንቱ ኮንታሚኔትድ ከሆነ ኢንቫይሮንመንቱ ፖሊዩትድ ከሆነ ትሪት ለማድረግ ፖፑሌሽኑ ምንድነው ሎንግ ተርም የሆነ ትሪት ያስፈልገዋል ማለት ነው። ማለትም ሎንግ ተርም የሆነ ትሪት መፍጠር አለበት ማለት ነው ፖፑሌሽኑ። እሺ ባዮሎጂ ዩኒታን የነበረን ክላሳችን ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን።